ቀደም ሲል በአረብ ሀገር ሴት ድራማ ልጄ እንዲህ 4 ዓመት ሙሉ እኔን ሳታየኝ አይን ላይ ሳንተይ ጥላኝ ሄደችው ታማ ነው እንጂ በጤና አይደለም። የኔ ፍቅር ምን አባቴ ላድርግ? ፈጣሪ ይፋቴን አይቶ አንተን የመሰለ ፍቃድ ይሰጠኝ። ወይ ማአዚ፣ እኔ እኮ ለቤተሰቦቼ ሳትናገሪ አንቺ ብቻ መተሽ ኤርፖርት ተቀበይኝ ስትለኝ ሰርፕራይዝ ልታደርጋችሁ መስሎኝ ነበር። ወጥመስቲ ወይ ፈጣሪ ምስጋና ይግባኝ። ፈጣሪ ምስጋና ይግባኝ። እንደው ሳልሞት ልጄን ባይኗ አሳየኝ እኔ ጌታ። እሺ ጓደኛዬ፣ ሰውዬሽን እንዴት አገኘሽው? አንቺ በስነ ስርዓት ሚኪና ሰውዬ ይሻልሽው የኔ ጌታ። ገና ከመጀመርሽ የኔ ጌታ ምናምን ግን አይከብድም? ሲያንሰው ነው። እንዴት ባክሽ? ቁመናው፣ መልኩ፣ እርጋታው፣ በዛ ላይ ለሴት ልጅ ያለው ክብር። ገና በአንድ ቀን ግን ማዚ የቸኮልሽ አልመሰለሽም? እኔና ሚኪ እኮ 2 ዓመት ያህል በስልክ አውርተናል እና ደግሞ ሳወራው ያቋም ሰው መሆኑን ተረድቻለሁ። ይሄ በቂ ይመስልሻል? በአካል አግኝቼው ደግሞ በተግባር አረጋገጥኩ። ከጠበኩት በላይ ነው። እንዴት? የዓላማ ሰው ነው። ለስራ ፍቅር ያለው የሰራውን ቤት ብታይ እኮ እንዴት እንደሚያምር፣ በዛ ላይ ለስራ ያለው ጉጉት። ይሄ ብቻ ግን ማዚ አንቺን እንደሚያፈቅርሽና ለጥቅም እንዳልቀረብሽ ማረጋገጫ የሚሆን አይመስለኝም። ወይ ለጥቅም። ሲጀመር ፈጣሪ ልፋቴን አይቶ አዘጋጀልኝ እንጂ ሚኪ ለኔ የሚመጥን ሰው አይደለም። የተሻለ ይገባዋል ማለት። ቆይ እንዴት? እንጂ እኔ የአረብ ሀገር ሴት፣ እሱ የተማረ ሰው፣ በዛ ላይ በቃሽ። ሌሎች ቆይ ቢንቁን ምን ይገርማል? ራስሽን የአረብ ሀገር ሴት እያልሽ እያሳነሽ ምንም አትበይ። አዎ የአረብ ሀገር ሴት ነሽ። ይሄ ማለት ህይወትሽን ለመለወጥ የማይታለፉ ነገሮችን ሁሉ እያለፍሽ ያለፍሽ ጠንካራ ሴት ነሽ። እኔም ላውራ እሱ የተሻለ አማራጭ እድል አለው ብዬ። እኔን እኮ ደሜን የሚያፈላኝ ይሄ ነው። አንቺ እኮ የተሻልሽ ሰው ነሽ፣ ቤተሰብሽን ያቆምሽ። አይ መክሊቴ፣ ከምሬን ነው። ከማንም ሳትጠብቂ በራስሽ የቆምሽ ጠንካራ ሴት ነሽ። የኔ ቆንጆ፣ የኔ ብርታት፣ እንዳንቺ አይነት ጓደኛ በባትሪው የማይገኙ። ግን እባክሽ አትቆጪኝ። ምንድን ነው የደበረ ትመስላለህ? ባኪ አንተ ሴቶች እያሉ ምን ሰላም አለ? ምን ተፈጠረ? ያቺ አስቴር ነቻ ድጋሚ መንገድ ላይ ያገኘች። ደግሞ ብሩክ ነው ናቲ ብለህ ተዋውቃት ባገኘችን ቁጥር እወዛገብልሃለሁ። እባክህ ማናት? ትዝ አትለኝም። እስቲ ወሬን እንኳን አስጨርሰኝ። እኔ በዚህ ሰዓት ስለሚያለቃቅሱ ሴቶች መስማት አልፈልግም። ሚኪ፣ ኧረ በእናትህ አንዳንዴ እንኳን ከራስ ወዳድነት ውጣ። እባክህ አሁን ዝም ብለኝ ከምትል አሁን ቡና እንጠጣና ከዛ ደግሞ በኋላ ወተን ምግብ እንበላለን። ማነሽ እናቴ? አንድ ቡና አምጪለት ለዚህ ልጅ። የዛሬው ደስታ ደግሞ የተለየ ነው። ፊቱ ሁላ አብርቷል። መደሰት ሲያንሰኝ ምን ተገኘ? እባክህ ንገረኝ እስቲ። በጉጉት ልገለኝ እኮ ነው። ኧረ ረዳት ጓደኛ አትሙትብኝ። በጣም ነው ደስ ያለኝ እኮ ንገረኝ እና እኔም ደስ ይበለኛ። ታውቃለህ ነው ብዙ ዓላማና ብዙ ኃላፊነት እንዳለብኝ። በጣም አንተን ብሎ ባለ ዓላማ የሰው ዓላማ እያበላሽ አንተን ደግሞ ባለ ዓላማ። ምን አልከኝ? አይ ምንም። እና የተገኘውን መናት ነግረኝም። ቤት ቀይረን በክብር ነው አልኩ። እሺ ከመጀመሪያው ገቢ ጋር እንዴት ነበር? ስሟ ማዛ ነበር ያልከኛ? ግን እባክሽ አትቆጪኝ። አይ እኔ ለአንቺ ብዬ ነው። እኛ ራሳችንን ካላከበርን ማንም አያከብረንም። እሱስ ልክ ነሽ። እኔ እኮ እሱ ያለበት ጥንካሬው፣ አስተሳሰቡና ማንነቱ ስለገዛኝ። ቆይ ማዚ ግን እና ያፈቅረኛን ለጥቅም ብሎ አይደለም የቀረበኝ ነው የምትይ? በጭራሽ። ምንም ነገር እኮ ጠይቆኝ አያውቅም። እንደውም ለመፈተን ብዬ የሆነ ጊዜ ልላክልህ እንኳን ስለው ዘግቶኝ ነው የጠፋው። አይ ጥሩ። እሺ ከአሁን በኋላ ቢጠይቅሽስ? አንቺ እኮ የሰራውን ቤት ስላላየሽ ነው። የባንክ ዕዳ ስላለበትና ወለድ እንዳይከመርበት በራሴ ልረዳው እንጂ። ምን? እኔ መቼ አጣሁት? አንዳችን ከአንዳችን የማንሻል። ቆይ ለመሆኑ ግን ምን ያህል ብር ነው? 1 ሚሊዮን ብር። ምን? ኧረ ተረጋጋ፣ ተቀመጥ። ምን ሆናል? ተረጋጋ እንጂ። ማለት ይሄን ያህል ገንዘብ? በዛ ላይ ያመጣችልኝ ልብሶች ያበዱ ናቸው። ይሰጥካል። እንዴት የሚያስጨንቅ ነገር ነው። በዛ ላይ አይፎን 15 ፕሮ ማክስ አምጥታልኛለች። ባለፈው ያቺ ደንባራ ያመጣችሁ ስላለ እሱ ተሽጦ አሪፍ መላ አስገኝቶ ትበላለህ፣ ትጠጣለህ። በላውን ቡና እንጠጣ። ምን ጠጣ አልከኝ? ይሄ የሰው ደም እንደመጠጣት ነው። ምንድን ነው የምታወራው?
በዛሬ ድንቃኔማ እንዳታስከፋኝ። እባክህ አንተ ልብህም ጭንቅላትህም ደፍነዋል። እኔ ከዚህ በላይ ህሊና መሸከም አይችልም። በቃኝ። ወዴት ነው? የት ነው የምትሄደው? ቆይ ሂሳብ ልክፈል። ቆይ ማነሽ ነው ሂሳብ? መክሊቴ እኔ እኮ ሰጠሁት አላልኩም። ልሰጠው ነው ቃል የገባሁለት። ማዚ እኛ እኮ ጥሩ ቦታ ስለምንሰራ ነው እንጂ ለሌሎች እህቶቻችን የ4 የ5 ወር ደሞዛቸው ነው። ታውቂያለሽ አይደል? ቆይ እሺ አንቺስ ብትሆኚ ደም ተፍተሽ አይደል እንዴ ገንዘቡን የምታመጪው? ይኸውልሽ መክሊቴ እሱ ትልቅ ዓላማ ያለው ትልቅ ነገር የሚያስብ ልጅ ነው። እሱ ማለት ደግሞ የኔ ነው። እውነተኛ አፍቃሪሽ ከሆነ እኮ ልክ ነሽ። ግን ማዚ ገንዘቡን ከመስጠትሽ በፊት ስለሱ በደንብ እናጣራለን። እሺ ካልሽ እሺ እንሞክራለን አይደለም እናደርገዋለን። ለነገሩ ታይው አንቺ ቅልጥ ያለ ፍቅር ውስጥ ነው ያለሽው። እኔ ራሴ የማደርገውን አውቃለሁ። ምንድነው የምታጣድፈኝ? ደርሻለሁ አልኩህ አይደል? ናሆም ቆይ ደውላለሁ። ሰላም ናሆም። እንዴ አስቴር እየተከታተልሽ ነው እንዴ? እኔ ምን ላድርግሽ? አረ ተረጋጋ ናሆም። በአጋጣሚ ነው፣ ፈጣሪ ምስክሬ ነው። እየተከታተልኩ አይደለም። ቤተክርስቲያን ልሳለም ስሄድ ነው ያገኘው። እሺ በቃ ቸኩላለሁ፣ መሄድ አለብኝ። ናሆም። አቤት። ብሩክ ደውሎልህ ያውቃል? ስልኩን ንገረኝ። ከኔ ጋር ተገናኝተን አናውቅም። እባክሽ ቸኩላለሁ። ናሆም አንድ ነገር ላስቸግረህ። እሺ ምንድን ነው? በየዘመዱን ቤት መንከራተት ሰልችቶኛል። ፕሮሰሱን ድጋሚ ለማስጀመር 30 ሺህ ብር ፈልግልኝ። ምን? እኔ ይህን ያህል ገንዘብ ከየት አመጣለሁ? ናሆም እባክህ ጎዳና መውደቄ ነው። እባክሽ ተነሺ። እሺ በቃ ስልክ ቁጥርሽ ስጪኝና ካገኘው ከየት ማፈላልጊ ትራንስፈር አደርግልሻለሁ። በእናትህ ናሆሜ እንደ ራስ አድርገህ ፈልግልኝ። እሺ አደራህን። እሺ ቻው፣ መሄድ አለብኝ አሁን። ቻው። ታውቃለህ ሚኪ እዛ ያለሁኝ የፍቅር ፊልም ምናምን ሳይ እኔስ መቼ ነው ሀገሬ ገብቼ የልቤን ሰው ማገኘው ል ነበር። እኔ ግን ከልቤ አይደለም እና ከአንጀቴ ነው። ቀለድክ ማለት እንዴ? ፍቅር ኩሩሽ እንዴ? ሲቀልድ እኮ ነው። ወይም ባክ እሺ እንድታረቀ ከፈለክ ዘለኝ እንዴ? አዝልሽ ነበር እኮ ግን ሰው ይሆናል እና እኔ ምን አገባ? በቃ ልትሄጂብኝ ነው? እንግዲህ ዲና ተባባ ሙስጠፋ